እንዴት ናችሁ? ዛሬ ለጀማሪዎች ሙሉ ትምህርት የሚሆን በቂ የሆነ ኮርስ ነው ያዘጋጀውላችሁ። በመጀመሪያ ፖፖ ዋና ዓላማው ኢንትሮዳክሽን ምንድነው፣ ፖፖ እንዴት ነው የሚሰራው የሚለውን በደንብ አድርጌ ያብራራለሁ። ቀጣይ ላይቭ እንዴት እንደሚገባ፣ ታስክ እንዴት እንደሚሰራ በፓርት የከፋፈልኩኝ አሳያችኋለሁ ማለት ነው። ፖፖ ላይቭ ምንድን ነው የሚለውን ነው። በመጀመሪያ ፖፖ ላይቭ የቀጥታ ስትሪሚንግ ወይም ደግሞ የቀጥታ ስርጭት መተግበሪያ ነው። ሰዎች ቀጥታ ስርጭት ላይቭ ስትሪም እያደረጉ ከተመልካቾች ጋራ ሲወያዩ ሊሆን ይችላል። ከተመልካቾች ጋራ ችሎታቸውን ሊያሳዩ ወይም ደግሞ እውቀትን ስለ ገንዘብ እንዴት እንደሚሰራ ሊሆን ይችላል እያወሩ ቀጥታ ስርጭት የሚያደርጉበት ወይም ደግሞ ገቢ የሚያገኙበት ዓለም አቀፋዊ የሆነ አፕሊኬሽን ነው፣ ፕላትፎርም ነው ማለት ነው። እና ይሄ አፕሊኬሽን የተመሰረተው በፈረንጆች አቆጣጠር በ2022 የተመሰረተ ነው። ፖፖ ላይ ከ5 ዓመት በላይ የስራ ልምድ ያለውና በዘመናዊ ቴክኖሎጂ የተገነባ መተግበሪያ ነው ማለት ነው። መተግበሪያውም ደግሞ በዓለም አቀፍ ቴክኖሎጂ ኩባንያ የተመሰረተ ሲሆን የዓለም አቀፍ የንግድ ህግ የሚተዳደር አፕሊኬሽን ነው። እንዲሁም ይህ አፕሊኬሽን በዋነኝነት ብዙ አይነት ስራዎች ይሰሩበታል። ዋና ዓላማው ደግሞ ይህ አፕሊኬሽን ዋና ዓላማው ሰዎች ችሎታቸውን እንዲያሳዩ፣ በመዝናኛ መንገድ ገቢን እንዲያገኙ ወይም ደግሞ ዓለም አቀፋዊ ግንኙነት እንዲፈጠር የሚያደርግ ነው ይሄ ፕላትፎርም ማለት ነው። በዋነኝነት ዋና የሚሰራው ስራ ደግሞ ኮይኖችን ነው የሚያመርተው። ያመረተውን ኮይን ደግሞ በእኛ ደግሞ እዚህ እንድናንቀሳቀስለት ኮይኖችን እንድናንቀሳቀስለት ነው። ለፕላትፎርሙ ለአፕሊኬሽኑ ማስታወቂያ እንድንሰራለት ነው ማለት ነው። ፖፖ ላይቭ ይሄ የሚያንቀሳቅሳቸው ኮይኖች የሚያመርት ኮይን ነው። ይሄ የራሱ ዲጂታል ኮይን ያመነጫል። ዲጂታል የራሱ የሚያመነጨው ዲጂታል ከረንሲ የሆነ አፕሊኬሽን ነው ማለት ነው። ቀጣይ ደግሞ ሰዎች አፕሊኬሽኑን አውርደው ምንድን የሚሰሩት የሚለውን ነው። እንደምታውቁት ያው አሁን ላይ ፖፖ ላይቭ ማለት በትንሹ ሚኒመም በቀን ከ1,000 ብር ጀምሮ እስከ 30,000 ብር በቀን ድረስ የሚከፍል አፕሊኬሽን ነው። ከዛም በላይ የሚከፍል አፕሊኬሽን ነው በደንብ ለሰራበት ሰው ማለት ነው። በቀጣይ ፓርት እንዴት ነው የሚሰራው፣ ላይቭ እንዴት ነው የሚገባው፣ ሙሉ ትምህርቶችን ቪዲዮ እለቃለሁ እዛ ጋር ፓርት 1 ፓርት 2 ያላችሁ በደንብ ካያችሁት በደንብ አድርጋችሁ እዚህ አፕሊኬሽን ላይ ገንዘብን መስራት ትችላላችሁ ማለት ነው። እና እዚህ አፕሊኬሽን ላይ በቀጥታ ስርጭት የምንሰራቸው አሉ። ላይቭ ስትሪም ሆነ ላይቭ የምንሰራ አለ። ላይቭ ላይ ቁጭ ብለን የምንሰራ ስራ አለ። ወይም ደግሞ ፓርቲ ላይ ሆነን ቤታችንን በማብራት የምንሰራው ስራ ሊሆን ይችላል። ወይ ደግሞ ከተመልካቾች ጋር እንወያያለን። ወይም ደግሞ ስለ አፕሊኬሽኑ በደንብ ተረድተነው በደንብ ታለንታችንን ማሳየት እንችላለን እዚህ አፕሊኬሽን ላይ ላይቭ ላይ ቁጭ ብለን። ወይም ደግሞ ማስታወቂያ መስራት እንችላለን። ማስታወቂያ ማለት ለፕላትፎርሙ እኛ የገባንን ህጎችን፣ ለምሳሌ እኛ የገባንን ህግጋቶችን ማስረዳት ወይ ደግሞ ማሳወቅ፣ ለሚመጡ ሰዎች ማሳወቅ፣ ያኚህ ሰዎች አውቀው ደግሞ አሁን ለሚመጡ ሰዎች እንዲያሳውቁ ማድረግ ነው። ተግባባን አይደለ? ምንድነው ለፕላትፎርሙ ማስታወቂያ መስራት ነው። አዳዲስ ለሚመጡ ኦዲየንሶች፣ አዳዲስ ለሚመጡ ሰዎች ገለጻ መስጠት ነው። ስለ ትክክለኛ የሆነ ፉል ኢንፎርሜሽን ስለ አፕሊኬሽኑ እኛ የተረደነውን ነገር ለአፕሊኬሽን ለሚመጡ ሰዎች እየነገረን ስለ አፕሊኬሽኑ ዶላርን፣ ገንዘብን ሜክ እንዲያደርጉ ማድረግ ነው የኛ ስራ ማለት ነው። በዛ ሰዓት ያኚ ልጆች ተከፋይ ሲሆኑ ፕላትፎርሙ ደግሞ ለኛ ይከፍለናል ማለት ነው። ኤጀንሲ ሆነን እንዴት እንደምንሰራ የሚለውን ደግሞ በቀጣይ ፓርት እያደረኩኝ እየከፋፈልኩኝ አስረዳችኋለሁ። ጥያቄ ያላችሁ ልጆች ደግሞ ትጠይቃላችሁ። ያው ፖፖ ላይቭ ማለት ብዙን ሀገራቶች ህጋዊ ፍቃድ ያለ ዓለም አቀፍ ላይ ከ10 ሚሊዮን ህዝብ በላይ እየተጠቀመ አሁን ላይ በጣም እየተስፋፉ ካሉ አፕሊኬሽኖች የመጀመሪያው ነው ማለት ነው። እና ጥያቄ ያላችሁ ሰዎች ደግሞ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። በቀጣይ ፓርት እንዴት እንደሚሰራ የሚለውን ደግሞ አሳያችኋለሁ። አመሰግናለሁ።